Scientific investigation የምንለው it's a systematic evidence based process to explore natural phenomena, answer questions or solve problems. የተፈጥሮ ክስተቶችን ለመመርመር ጥያቄዎችን ለመመለስና የሚያጋጥሙንን ችግሮች ለመፍታት የሚያግዘን ሳይንሳዊ ሂደት ነው። Making observation is a common experience in science or it is a part of scientific investigation. ነገሮችን ምልከታ ስናደርግ ደግሞ የሚከተሉትን አይነት ጥያቄዎችን ጠይቃለን። ለምሳሌ how big an object is, how tall are you? እንደነዚህና ሌሎች ጥያቄዎችን ለመመለስ ደግሞ የተለያዩ አይነት የተፈጥሮ ክስተቶችን መለካት ወይንም መስፈር ይኖርብናል። So measurement is essential. ሰላም። በዚህ የቪዲዮ ሌሰን በዋናነት ስለ ሳይንቲፊክ ሜዠርመንት እና ሳይንቲፊክ ኢንቨስቲጌሽን ሜክ ማድረግን እንማራለን። Measurement is the process of obtaining the magnitude of a quantity relative to an agreed standard. መለካት ወይንም ልኬት ማለት የአንድን ነገር መጠን ከተቀመጠልን ስታንዳርድ አንፃር የማግኘት ሂደት ነው። ይህም ማለት ለምሳሌ የአንድን ነገር ርዝመት ለመናገር ብንፈልግ ርዝመቱን የምንለካበት ስታንዳርድ ማለት ነው። በሀገር በቀል የመለኪያት ሂደት ከሆነ ደግሞ ይህንን ርዝመት የምንናገረው የለካነው በስንዝር ነው ወይንስ በክንዳችን ነው ወይንስ ደግሞ በእርምጃ ነው ወይስ በጫማችን የለካነው የሚለው ማለት ነው። ዘመናዊ የመለካት ሂደት ከሆነ ደግሞ ዓለም አቀፍ ስታንዳርድን የተከተለ የመለካት መንገድና የተከተል ወይንስ የትኛውን የሚለውን መከተል ነው። ስለዚህ ሁለት አይነት የመለካት ሂደቶች አሉ። አንደኛ ኢንዲጂነስ ሜትድስ ኦፍ ሜዠርመንት ወይንም ሀገር በቀል የመለካት ሂደት የምንላቸውና ሞደርን ሜትድስ ኦፍ ሜዠርመንት ወይንም ደግሞ ዘመናዊ የመለካት ሂደት የምንላቸው ናቸው። An indigenous methods of measurement refers to measurement methods that are practiced locally for a long periods of time and are passed from generation to generation. አካባቢያዊ የመለካት ሂደቶች ናቸው ወይንም እንደየአካባቢው የሚለያዩ ሆነው ለረጅም ጊዜ የቆዩና ከትውልድ ወደ ትውልድ ሲተላለፉ የተገኙ ናቸው። በዚህ የሜዠርመንት ሜተድ የምናያቸው ኳንቲቲዎች ደግሞ ሌንግዝ ርዝመት፣ ማስ መጠነ ቁስ፣ ታይም ጊዜ ኤንድ ቮሊዩም ይዘት ናቸው። ሌንግዝ ምንለው በሁለት ነጥቦች መካከል ወይንም በሁለት ቦታዎች መካከል ያለውን ርቀት ነው። በኢትዮጵያ ደግሞ ብዙ አይነት ርዝመትን ለመለካት የምንጠቀምባቸው ዩኒቶች አሉ ወይንም ኢንዲጂነስ ሜትድስ ኦፍ ሌንግዝ ሜዠርመንት የምንላቸው ማለት ነው። ለምሳሌ ሃንድ ስፓን፣ ዲጂት፣ ኩቢት፣ ፉት፣ ፔስ፣ አርም ስፓን and so on. The amount of matter present in a substance is called mass. በአንድ ቁስ ውስጥ ወይም በአንድ ልዩ ቁስ ውስጥ ያሉ የማተሮች መጠን ወይም የማተሮች ብዛት መጠነ ቁስ ተብሎ ይጠራሉ። ማተር ማለት ደግሞ ማንኛውም ቦታና ክብደት የሚይዝ ነገር ነው። ይህ ማንኛውም ቦታና ክብደት ሊይዝ የሚችል ነገር ደግሞ በሶስት ከፍለን እናየዋለን። ማተር ጠጣር ሊሆን ይችላል፣ ፈሳሽ ሊሆን ይችላል ወይንም ደግሞ በጋዝ መልክ እናገኘዋለን። በኢትዮጵያ ብዙ አይነት መጠነ ቁስን ለመለካት የምንጠቀምባቸው አገር በቀል የመለኪያ ሂደቶች አሉ። ለምሳሌ ወቄት ወርቅን ለመለካት የምንጠቀምበት ሲሆን ብዙ ጊዜ የሚያገለግለው በአካባቢያዊ ገበያ ነው። ኩንታል የሚያገለግለው ደግሞ ጥራጥሬዎችን ለመለካት ሲሆን አንድ ኩንታል ከ100 ኪሎ ግራም ጋር እኩል ይሆናል። ፈረሱላን የምንጠቀመው ብዙ ጊዜ ቡናን ለመለካት ወይም ደግሞ በቡና ገበያ ሲሆን አንድ ፈረሱላ ከ17 ኪሎ ግራም ጋር እኩል ነው። Time is the measure of the duration for an interval. በሁለት ኢንተርቫልስ መካከል ያለውን ቆይታ ለመለካት ጊዜ or time እንጠቀማለን። In Ethiopia there is an indigenous methods of measuring time. በኢትዮጵያ ደግሞ ሀገር በቀል የሆነ ጊዜን ለመለካት የምንጠቀምበት ሂደት አለ። ይኸውም shadow of tree የዛፍን ጥላ በመመልከት ነው። እንደሚታወቀው ፀሐይ ጠዋት ወጣ እስክትጠልቅ ድረስ የዛፍ ጥላ አብሮ ይቀያየራል።
በዚሁም የዛፉን ጥላ በመመልከት የጊዜውን ቆይታ መናገር ይቻላል። ቮሊዩም is the measure of the space occupied by an object። አንድ ነገር የሚይዘው ቦታ ቮሊዩም ተብሎ ይጠራል ወይም ይዘት ተብሎ ይጠራል። in Ethiopia there are an indigenous methods of measuring volume። በኢትዮጵያ ደግሞ የተለያዩ አይነት አገር በቀል የይዘት መለኪያ ምድቦች አሉ። በተለይ እነዚህን የልኬት ሂደቶች የምንከተለው በሀገር በቀል ገበያ አካባቢ ሲሆን እነዚህም ጆግ፣ ጣሳ፣ ሲኒ፣ ብርጭቆ፣ ኩባያና ሌሎቹም ይገኙበታል። ሁልጊዜ በዕለት ከዕለት ውሏችን አትክልት ስንገዛ፣ ፈሳሽ ነገር ዘይት ስንገዛ፣ በመኪና ስንሄድ የመኪናውን ፍጥነት፣ የቀኑን ሙቀት እንለካለን። እነዚህ የሚለኩ ወይንም የሚሰፈሩ ሜዠረብል የሆኑ ኳንቲቲስ ደግሞ ፊዚካል ኳንቲቲስ ይባላሉ። Physical quantities are a property of an object that can be measured or calculated from other physical quantities። እነዚህ ፊዚካል ኳንቲቲስ የምንላቸው ደግሞ የአንድ ኦብጀክት ባህሪያት ሆነው ሊለኩ ሊሰፈሩ ወይንም ደግሞ ከሌሎኞቹ ፊዚካል ኳንቲቲስ አንጻር ደግሞ ካልኩሌት ሊደረጉ ሊሰሉ የሚችሉ ናቸው። ለምሳሌ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሪያ፣ ቮሊዩም፣ ደንሲቲ፣ ፎርስ ኤንድ ሶ ኦን። እነዚህን ፊዚካል ኳንቲቲስ ደግሞ በሁለት ከፍለን እናያቸዋለን። ፈንዳሜንታል ፊዚካል ኳንቲቲስ ኤንድ ዲራይቭድ ፊዚካል ኳንቲቲስ። Fundamental physical quantities are also called base quantities, which cannot be expressed in terms of any other quantities. They are the base for other quantities. እነዚህ ፈንዳሜንታል የምንላቸው ፊዚካል ኳንቲቲዎች ቤዝ ናቸው። ከሌሎቹ ፊዚካል ኳንቲቲዎች አንጻር ወይም ከሌሎቹ ኳንቲቲዎች አንጻር መግለጽ አንችልም። ለሌሎቹ ኳንቲቲዎች ደግሞ ቤዝ ኦር መሰረት ናቸው። There are 7 fundamental physical quantities። 7 ፈንዳሜንታል ወይም መሰረታዊ ፊዚካል ኳንቲቲዎች አሉ። እነዚህም ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ከረንት፣ ሉሚነስ ኢንተንሲቲ ኤንድ አማውንት ኦፍ ሰብስታንስ ናቸው። በዚህ ክፍል አራቱን መሰረታዊ ኳንቲቲስ እንመለከታለን። For example ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር። ሁሉም ፋንዳሜንታል ኳንቲቲስ ደግሞ ዓለም አቀፍ ምድብ ኦር ኤስአይ ዩኒት አላቸው። ኤስአይ ሚንስ ሲስተም ኦፍ ኢንተርናሽናል ማለት ነው፣ ወይም ዓለም አቀፋዊ መግባቢያ ማለት ነው። በአሁኑ ጊዜ በዓለም ላይ ተቀባይነት ያገኙ የመለኪያ ምድቦች ኦር ዩኒትስ ናቸው። For example ሌንግዝ ሜትር፣ for mass kilogram, for time second and for temperature Kelvin። Measurement means comparing an unknown quantity with some known quantities። አንድን የማይታወቅ ኳንቲቲ ከሚታወቁ ሌሎች ኳንቲቲዎች ጋር ማወዳደር ማለት ነው፣ መለካት ማለት። This fixed known quantity is called unit። ይህ የሚታወቅና ቋሚ የሆነ ኳንቲቲ ደግሞ ዩኒት ተብሎ ይጠራል፣ ኦር ምድብ ማለት ነው። The result of a measurement is expressed into parts። ለክተን ያገኘነው ልኬት በሁለት መልኩ እንገልጸዋለን። One part is number and the other part is unit of measurement። አንደኛው ፓርት ቁጥር ሲሆን ሌላኛው ፓርት ደግሞ የልኬታችን ምድብ ነው። For example if a student has 32 kilogram፣ አንድን ተማሪ መዝነን 32 ኪሎግራም ብናገኝ 32 indicates the magnitude, or the first number indicates the magnitudes of our measurement, and the second quantity indicates the unit or standard of measurement for the quantity። ለኳንቲቲው ለክተን ያገኘንበት ወይም ለክተን ያገኘነው measure of the standard quantity ስታንዳርድ ነው፣ ዩኒት ነው ማለት ነው። Units can be classified fundamental units and derived units። derived physical quantities የምንላቸው ደግሞ በሌሎቹ መሰረታዊ ፊዚካል ኳንቲቲዎች ዲፔንድ የሚሆኑ ናቸው። They are depend on other fundamental quantities. Example speed, area, volume, density, force and so on. The units used to measure derived quantities are called derived units.
እነዚህ ድራይቭድ ኳንቲቲዎችን ሜዥር ለማድረግ የምንጠቀምባቸው ዩኒቶች ኦር ምድቦች ደግሞ ድራይቭድ ዩኒትስ ተብለው ይጠራሉ። They are depends on fundamental units of their measurement። እነዚህ ድራይቭድ ፊዚካል ኳንቲቲ የምንላቸው በፋንዳሜንታል ዩኒትስ እና በልኬቶቻቸው ላይ መሰረት ያደርጋሉ ወይም በእነሱ ተመርኩዘው ነው። ያ ማለት የእነዚህን የድራይቭድ ፊዚካል ኳንቲቲዎችን ዩኒት ለማግኘት ማቴማቲካሊ ኮምባይን ማድረግ አለብን። በማካፈል በማባዛት አሊያም ደግሞ በፓወር በማድረግ ማለት ነው። ለምሳሌ ፎር ኤሪያ የኤሪያ ዩኒት ሜትር ስኩዌር ነው። ያ ማለት ኤሪያን ለማግኘት የአንድን ሬክታንግል ኤሪያ ሌንግዙን በዊድዝ ማባዛት ነው። ሌንግዝ የሚለካው በሜትር ነው፣ ዊድዝ የሚለካው በሜትር ነው። ስለዚህ ሌንግዝ ፋንዳሜንታል ኳንቲቲ ነው፣ ዩኒቱ ሜትር ነው። የኤሪያ ዩኒት ደግሞ ሜትር ሲባዛ በሜትር ሜትር ስኩዌር ይሆናል ማለት ነው። ይህ ደግሞ መልቲፕላይንግ ኤንድ ፓወሪንግ ይሆናል። ለቮሊዩም ኦር ይዘት ደግሞ አንድን ሳጥን ወስደን ርዝመቱን በዊድዙና በሄቱ ብናባዛው ኦር ርዝመት ታይም ሌንግዝ ታይምስ ዊድዝ ታይምስ ሄት ብናደርገውና ሌንግዝም ዊድዝም ሄትም የሚለኩት በሜትር ነው ወይም ደግሞ ፋንዳሜንታል ኳንቲቲዎች ናቸው። የነዚህ ብዜት ደግሞ ሜትር ኪዩብ ይሆናል። ሜትር ኪዩብ ደግሞ ድራይቭድ ፊዚካል ኳንቲቲ ነው። ስፒድን ሜትር ሲካፈል ለሰከንድ አድርገን ኦር ሜትር ፐር ሰከንድ አድርገን እናስቀምጠዋለን። ያ ማለት ስፒድ ማለት ሌንግዝ ሲካፈል ታይም ማለት ነው። ሌንግዝ ዩኒቱ ሜትር ነው፣ ታይም ዩኒቱ ሰከንድ ነው። ስለዚህ ሜትር ፐር ሰከንድ ይሆናል። ደንሲቲን ለማግኘት ደግሞ ማስ ሲካፈል ለቮሊዩም ማድረግ ነው። የማስ ዩኒት ኪሎግራም ነው፣ የቮሊዩም ዩኒት ደግሞ ሜትር ኪዩብ ነው። ስለዚህ የደንሲቲ ዩኒት ኪሎግራም ፐር ሜትር ኪዩብ ይሆናል። በሳይንሳዊ ልኬት ጊዜ የተለያዩ ኳንቲቲስ ልኬት እጅግ በጣም ትልቅ ወይንም ደግሞ እጅግ በጣም ትንሽ ሊሆን ይችላል። ለምሳሌ የመሬትን ክብደት በአፕሮክሲሜሽን ወደ 6.0000 ወይም 6 ኳትሪሊዮን ይባላል። ቁጥሩን የማታውቁት 6 ኳትሪሊዮን ኪሎግራም አገኘን። የኤሌክትሮንን ክብደት ደግሞ ስንለካ እጅግ በጣም ትንሽ ቁጥር ያ ማለት 0.0000 እያለ የሚቀጥል ከነጥብ በኋላ ወደ 30 ዜሮች ያሉት ቁጥር አገኘን። እነዚህ ቁጥሮች እጅግ በጣም ትልቅና እጅግ በጣም ትንሽ የሆኑ ቁጥሮች ስለሆኑ እነዚህን ቁጥሮችን በሳይንስ በፕሪፊክስ ለመግለጽ አስፈላጊ ነው። ስለዚህ ቁጥሮችን በፕሪፊክስ ስንገልጻቸው አሳጥረን መጻፍ ይኖርብናል። ስለዚህ አንዳንድ ፕሪፊክሶች የራሳቸው የሆነ የሳይ ሲስተም ኦፍ ዩኒት አላቸው ወይንም ደግሞ ስም አላቸው። ለምሳሌ ሜጋ የሚለው ሚሊዮን ማለት ነው። ኪሎ የሚለው ደግሞ 1000 ማለት ነው። ሴንቲ ማለት hundreds ማለት ነው። ኦር 100ኛ ማለት ነው። 0.01 ማለት ነው በቁጥር ሲጻፍ። ሚሊ ማለት ደግሞ thousands ማለት ነው። ኦር 1000ኛ ማለት ነው። ወይም ደግሞ 0.001 ማለት ነው በቁጥር ሲጻፍ። ማይክሮ ማለት ሚሊዮንስ ማለት ነው። ኦር 1 ሚሊዮንኛ ማለት ነው። ወይም ደግሞ 0.00001 ማለት ነው በቁጥር ሲጻፍ። ፋንዳሜንታል ኳንቲቲስ የምንላቸው የራሳቸው የሆነ ፋንዳሜንታል ዩኒት አላቸው። ይህም ፋንዳሜንታል ኦር ቤዝ ዩኒት የምንላቸው የራሳቸው የሆነ ዓለም አቀፋዊ መግባቢያ ያላቸው አሃድ ያላቸው ናቸው። ለምሳሌ ለሌንግዝ የሳይ ዩኒቱ ሜትር ነው። ለማስ ደግሞ የሳይ ዩኒቱ ኪሎግራም ነው። እንዲሁም ለቴምፕሬቸር የሳይ ዩኒቱ ኬልቪን፣ ለታይም ደግሞ የሳይ ዩኒቱ ሰከንድ ነው ብለናል። ነገር ግን ከነዚህ ዩኒቶች በተጨማሪ እያንዳንዳቸው ኳንቲቲዎቹ ሌሎች መለኪያ ምድቦችም አሏቸው። ለምሳሌ ለሌንግዝ ሜትር የሳይ ዩኒቱ ቢሆንም ሌሎች መለኪያ ምድቦችም አሉ። ሴንቲሜትር፣ ኪሎሜትር፣ ሚሊሜትር፣ ዴሲሜትር እና ሌሎችም። ስለዚህ በእያንዳንዱ ምድቦች መካከል ያለውን ተዛምዶ ማወቅ አስፈላጊ ይሆናል ማለት ነው። ለምሳሌ በልኬታችሁ ላይ አንድን ርዝመት ለክታችሁ 20 ሜትር ብታመጡትና ይህንን ለክታችሁ ያመጣችሁትን ውጤት በሴንቲሜትር ግለጹት ብትባሉ 1 ሜትር 100 ሴንቲሜትር ነው የሚለውን ተዛምዶ ማወቅ ያስፈልጋል። ስለዚህ 20 ሜትር ለክታችሁ ያመጣችሁትን ውጤት ወደ ሴንቲሜትር ለመግለጽ ሜትርን ወደ ሴንቲሜትር መቀየር ማለት ነው።
ስለዚህ ትልቁን ምድብ ወደ ትንሹ ምድብ መቀየር ማለት በተዛምዶ ማባዛት ነው። ተዛምዷቸው ሜትርና ሴንቲሜትር ደግሞ መቶ ነው። ስለዚህ 20 ሜትርን ወደ ሴንቲሜትር ለመቀየር 20 ሲባዛ በመቶ ማድረግ ነው ማለት ነው። ውጤቱም 200 ሴንቲሜትር ይሆናል። እንዲሁም ደግሞ ሌላኛ ምሳሌ ለክተን ያገኘነው ውጤት 240 ሴንቲሜትር ቢሆን 240 ሴንቲሜትርን ወደ ሜትር ቀይሩት ብንባል 240 ሴንቲሜትር ማለት ወይም ምድቡ ሴንቲሜትር ማለት ከሜትር ያንሳል። ስለዚህ ሴንቲሜትርን ወደ ሜትር ለመቀየር ደግሞ በተዛምዷቸው ማካፈል ነው። ሲካፈል ለመቶ ማድረግ ነው። ምክንያቱም በሜትርና በሴንቲሜትር መካከል ያለው ተዛምዶ መቶ ስለሆነ። ስለዚህ 240 ሲካፈል ለመቶ 2.4 ሜትር ይሆናል ማለት ነው። ስለዚህ 240 ሴንቲሜትር ማለት 2.4 ሜትር ነው። ይህንን አይነት አሰራር በመከተል በሌሎቹ ዩኒቶች መካከል ያለውን ተዛምዶ ማወቅና አንዱን ዩኒት ወደ ሌላ ዩኒት መቀየር ይቻላል። ይህንንም ኮንቨርሽንስ ኦፍ ቤዝ ዩኒት እንለዋለን። የበለጠ ቀለል ለማድረግ ከመማሪያ መጽሐፋችሁ ላይ የተወሰኑ ጥያቄዎችን እንስራ። 0.6 ኪሎ ሜትር ወደ ሴንቲሜትር ሲቀየር ስንት ነው ይለናል። ይህንን ጥያቄ ለመስራት በኪሎ ሜትርና በሴንቲሜትር መካከል ያለውን ተዛምዶ ማወቅ ያስፈልጋል። ስለዚህ 1 ኪሎ ሜትር 100,000 ሴንቲሜትር ነው። ስለዚህ ኪሎ ሜትር ትልቁ ምድብ፣ ሴንቲሜትር ደግሞ ትንሹ ምድብ ስለሆነ ኪሎ ሜትርን ወደ ሴንቲሜትር ለመቀየር ወደ ትንሹ ምድብ ለመቀየር በተዛምዷቸው በ100,000 ማባዛት ነው። ሴንቲሜትርን ወደ ኪሎ ሜትር ለመቀየር ደግሞ በተዛምዷቸው በ100,000 ማካፈል ይሆናል። ስለዚህ 0.6 ኪሎ ሜትርን ወደ ሴንቲሜትር ለመቀየር በ100,000 ማባዛት ይሆናል ማለት ነው በቀላሉ። መልሳችንም 60,000 ሴንቲሜትር ይሆናል ማለት ነው። 500 ግራምን ወደ ኪሎ ግራም ቀይሩት ይለናል። ቀጣዩ ጥያቄ ደግሞ በኪሎ ግራም እና በግራም መካከል ያለውን ተዛምዶ ማወቅ ያስፈልጋል። አሁንም 1 ኪሎ ግራም 1000 ግራም ነው። ስለዚህ ግራምን ወደ ኪሎ ግራም ለመቀየር ደግሞ ከትንሹ ምድብ ወደ ትልቁ ምድብ ስለሆነ በተዛምዷቸው ማካፈል ነው። ያ ማለት በኪሎ ግራም እና በግራም መካከል ያለው ተዛምዶ ደግሞ 1000 ስለሆነ ለ1000 ማካፈል ነው ማለት ነው። ስለዚህ 500 ግራምን ለ1000 ስናካፍለው 0.5 ኪሎ ግራም ይሆናል ማለት ነው። ቀጣዩ ደግሞ 30 ሚኒትን ወደ ሃወር ቀይሩት ይለናል። ያ ማለት 30 ደቂቃን ወደ ሰዓት መቀየር። ይህን ደግሞ ለመስራት አሁንም በሰዓትና በደቂቃ መካከል ያለውን ተዛምዶ ማወቅ ያስፈልጋል። ስለዚህ 1 ሰዓት ከ60 ደቂቃ ጋር እኩል ይሆናል። ስለዚህ በሰዓትና በደቂቃ መካከል ያለው ተዛምዶ 60 ነው። ስለዚህ 30 ሚኒት ቱ ሃወር ወደ ሃወር ለመቀየር 30ን ለ60 ማካፈል ይሆናል። ምክንያቱም ትንሹ ምድብ ሚኒት ነው፣ ትልቁ ምድብ ሃወር ስለሆነ። ስለዚህ 30ን ለ60 ስናካፍለው 0.5 ሃወር እናገኛለን ማለት ነው። እንዲሁም ሌሎችን ጥያቄ በዚህ መልኩ በመስራት እናንተ መቀየር ትችላላችሁ። In modern methods of measurement, physical quantities are done by using measuring instruments. በዘመናዊ የልኬት ሂደት ውስጥ ፊዚካል ኳንቲቲዎችን በመሳሪያዎቹ እንለካቸዋለን። የሚከተሉትን ፊዚካል ኳንቲቲስ ማለትም ማስ፣ ሌንግዝ፣ ታይም እና ቴምፕሬቸርን ለመለካት የመለኪያ መሳሪያዎች ወይም ዲቫይስስ ያስፈልጋሉ። መጠነቁስን ለመለካት የምንጠቀምበት ኢንስትሩመንት ባላንስ ይባላል። The balance compare the mass of an object with a known mass. ባላንስ የምንለው ደግሞ የአንድን ኦብጀክት መጠነቁስ ከሚታወቅ ሌላኛ ማስ ጋር ማወዳደር ማለት ነው። ለምሳሌ ወፍጮ ሄዳችሁ የምታስፈጩትን እህል ሚዛን ላይ ስታስቀምጡት የሚያወዳድሩት እነሱ ሚዛን ላይ ካስቀመጡት ሌላኛ ድንጋይ ጋር ነው ማለት ነው። የተለያዩ አይነት ባላንስስ አሉ። ለምሳሌ ቶፕ ባላንስ፣ ፕላትፎርም ባላንስ፣ ቴብል ባላንስ and ኤሌክትሮኒክ ባላንስ። የማስ የሳይ ዩኒት ኪሎግራም ነው። ትንንሽ ማስ ላላቸው ነገሮች ደግሞ ግራም እንጠቀማለን። ከ1 ግራም የሚያንሱ ኦብጀክትስ ደግሞ በሚሊግራም ይለካሉ። ሌሎች ትላልቅ ኦብጀክትስ ደግሞ በኩንታል አሊያም ደግሞ በቶን ይለካሉ። ስለዚህ እንደየ ኦብጀክትስ መጠን የመለኪያ መሳሪያውና የመለኪያ ምድቡ ኦር ዩኒትስ አብሮ ይለዋወጣል። ስለዚህ
በመለኪያ ምድቦች መካከል ያለውን ተዛምዶ እዚህ ጋር እኔ 1 ኪሎ ግራም 1000 ግራም ነው። 1 ግራም ደግሞ 1000 ሚሊ ግራም ነው። 1 ኩንታል 100 ኪሎ ግራም ነው። 1 ቶን ደግሞ 1000 ኪሎ ግራም ነው። ስለዚህ ይህንን ተዛምዶ ካወቀን በባለፈው ሲል ላይ እንደሰራ ነው አይነት ምሳሌዎችን መስራት እንችላለን። ኪሎግራምን ወደ ግራም መቀየር፣ ግራምን ወደ ሚሊ ግራም፣ ኩንታልን ወደ ኪሎ ግራም አሊያም ቶንን ወደ ኪሎ ግራም ለመቀየር አያስቸግረንም ማለት ነው። ተዛምዷቸውን ካወቀን በተዛምዷቸው ማባዛት ወይንም ማካፈል ይሆናል ማለት ነው። ሜዠሪንግ ሌንግዝ ማለት የአንድን ኦብጀክት ርዝመት ማወቅ ማለት ነው። ስለዚህ እንደምንለካው ኦብጀክት ርዝመት ደግሞ የምንለካበት መሳሪያም አብሮ ይለያያል። ርዝመትን ለመለካት የምንጠቀምባቸው መሳሪያዎች ደግሞ ሜትር ሩለር፣ ቨርኒየር ካሊፐር፣ ሜዠሪንግ ታፕ እና ሌሎችም መለኪያ መሳሪያዎች አሉ። የርዝመትን ለመለካት የምንጠቀምበት የሳይ ዩኒት ሜትር ነው። ነገር ግን በጣም ትልልቅ የሆኑ ኦብጀክቶችን ለመለካት ኪሎ ሜትር እንጠቀማለን። ከ1 ሜትር በታች ያሉ ርዝመት ያላቸውን ነገሮች ለመለካት ደግሞ ሴንቲሜትር እንለካለን። ስለዚህ በእነዚህ የልኬት ምድቦች መካከል ያለውን ተዛምዶ ለማወቅ 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር ደግሞ 100 ሴንቲሜትር ነው። 1 ሴንቲሜትር ደግሞ 10 ሚሊ ሜትር ነው። በባለፈው ሲል ላይ እንደሰራ ነው እዚህም ላይ ይህንን ተዛምዶ ካወቅን በእነዚህ ምድቦች መካከል ያለውን ተዛምዶ ለማወቅ ወይም አንዱን ምድብ ወደ አንዱ ምድብ ለመቀየር ወይም አንዱን ዩኒት ወደ ሌላ ዩኒት ኮንቨርት ለማድረግ በምድቦቻቸው ማባዛት አሊያም ማካፈል ነው። እዚህ ጋር መርሳት የሌለባችሁ ማንኛውንም ልኬት ስንለካ ምንለካው ዜሮ ላይ ተነስተን ነው። ስለዚህ መነሻችን ዜሮ ነው ማለት ነው። ስለዚህ የምንለካውን መሳሪያ ዜሮ ማድረግ አለብን ማለት ነው። ታይምን ወይንም ጊዜን ሜዠር ማድረግ ማለት ደግሞ በሁለት ኢቨንቶች መካከል ያለውን ዱሬሽን ኳንቲፋይ ማድረግ ወይም መጠኑን መንገር ማለት ነው። ታይምን ሜዠር ለማድረግ ስቶፕ ዋችን አሊያም ክሎክን ልንጠቀም እንችላለን። ታይምን ሜዠር ለማድረግ የምንጠቀምበት የሳይ ዩኒት ሰከንድ ነው። ነገር ግን በጣም ለረጅም ኢንተርቫል ወይም በሁለት ኢንተርቫሎች መካከል ያለው ዱሬሽን ረጅም ከሆነ እንደ ሰዓት፣ ቀን፣ ወር፣ አመት፣ ዲኬድ፣ ሴንቸሪ እና ሚሊኒየም ልንጠቀም እንችላለን። ስለዚህ በታይም መለኪያ ምድቦች መካከል ያለውን ተዛምዶ 1 ሃወር 60 ሚኒትስ ነው። 1 ሚኒት ደግሞ 60 ሰከንድስ ነው። 1 ዴይ 24 ሃወርስ ነው። 1 ዊክ 7 ዴይስ ነው። 1 year ደግሞ 365 or 366 ዴይ ነው። እዚህም ላይ ይህንን ተዛምዶ ይዘን አንዱን ምድብ ወደ ሌላው ምድብ መቀየር እንችላለን። ተዛምዷቸውን ካወቅን አንዱን ምድብ ወደ ሌላኛው ምድብ ለመቀያየር በተዛምዶ ማባዛት ወይንም ማካፈል ይሆናል ማለት ነው። Measuring temperature means knowing the hotness or coldness of an object. የአንድን ኦብጀክት ቅዝቃዜ ወይንም ሙቀት ማወቅ መቻል ማለት ነው። ቴምፕሬቸርን ለመለካት የምንጠቀምበት መሳሪያ ቴርሞሜትር ይባላል። ኤስአይ ዩኒቱ ደግሞ ኬልቪን ሲባል ሌሎች ዩኒቶችም አሉ። ለምሳሌ ዲግሪ ሴልሺየስ እና ዲግሪ ፋራናይት ቴምፕሬቸርን ለመለካት የምንጠቀምባቸው ዩኒቶች ናቸው። ቴምፕሬቸርን ለመለካት የምንጠቀምባቸው ቴርሞሜትሮች ሁለት አይነት ናቸው። አናሎግ ቴርሞሜትር ኦር ዲጂታል ቴርሞሜትር ይባላሉ። አናሎግ ቴርሞሜትር የምንለው ሊኩድን የሚጠቀም ቴርሞሜትር ነው። እነዚህ ቴርሞሜትሮች አልኮል ቴርሞሜትር ኦር ሜርኩሪ ቴርሞሜትር ይባላሉ። ያ ማለት በውስጠኛው ግላስ ላይ የያዙት ፈሳሽ አልኮል ወይም ሜርኩሪ ስለሆነ ማለት ነው። በልኬት ጊዜም ቀጥታ ስንለካ እነዚህ አልኮሎች አልኮል ወይንም ሜርኩሪ ኤክስፓንድ ሲያደርግና ሲያቆም ያንን ቦታ በማንበብ መናገር እንችላለን። ዲጂታል ቴርሞሜትር የምንላቸው ደግሞ ቀጥታ በልኬት ጊዜ ኤሌክትሮኒክ ሴንሰርን ተጠቅመው ሜዠር የሚያደርጉና ቴምፕሬቸራችንን ኦን ዘ ስክሪን ዲስፕሌይ የሚያደርጉ የቴርሞሜትር አይነቶች ናቸው።
እዚህ ጋር ቴርሞሜትርን ተጠቅመን ልኬት በመናደርግ ጊዜ መያዝ ያለብን የቴርሞሜትሩን የላይኛው ጫፍ ነው። ወይም የቴርሞሜትሩን ግላስ መንካት የለብንም ማለት ነው። Accuracy refers to how close a measurement is to its accepted or known value. Accuracy ማለት ልኬቶቻችን ምን ያህል ከእውነተኛ or accepted or true value ይቀርባሉ ወይም ቅርብ ነው የሚል ነው። For example, if in a laboratory you obtain a mass measurement of 8.2 kg for a given substance, but the actual or known mass is 10 kg. ይህ ማለት በላብራቶሪ ውስጥ ያንድን ቁስ ክብደት ወይም መጠነ ቁስ ለክተን 8.2 ኪሎ ግራም ብናገኝና የዚያ መጠነ ቁስ ደግሞ ክብደቱ 10 ኪሎ ግራም ቢሆን በ8.2 ኪሎ ግራም እና በ10 ኪሎ ግራም መካከል ልዩነት ስላለ ልኬታችን አኩሬት አይደለም። ፕሪሲሽን ማለት ደግሞ it refers to how close two or more measurements are to each other, regardless of whether these measurements are accurate or not. ይህ ማለት አኩሬት ሊሆንም ላይሆንም ይችላል። ነገር ግን የልኬቶቻችን ተቀራራቢነት ማለት ነው። For example, if you measure the mass of the given substance 5 times and get 3.2 kg, 3.1 kg, 3.25 kg, 3.3 kg and 3.2 kg, is your measurement precise? Yeah, our measurement is precise because all the 5 measurements are precise. ተቀራራቢ ልኬቶች ናቸው። ነገር ግን አኩሬት አይደለም። ምክንያቱም የዚህ ኦብጀክት አክቹዋል ማሱ 10 ኪሎ ግራም ነው። 10 ኪሎ ግራም ላለው አክቹዋል ማስ 5 ጊዜ ስንለካ ያገኘነው ልኬት ተቀራራቢ ነው እንጂ አኩሬት ግን አይደለም። ስለዚህ ፕሪሲሽን ማለት አኩሬት ሊሆን ይችላል ላይሆንም ይችላል ማለት ነው። በአኩሬሲ እና በፕሪሲሽን መካከል ያለው ልዩነት ይህን ይመስላል።